ይመጣል አይደል በጣም የሆነ ብርድ አለ አይደል መኪና ላይ ሽኝ አዎ ሽኝኛለህ እንዴ ምን ችግር አለ የኔ አለ ነይ ይቅርታ በራ ትንሽ ስለምታስቸግረኝ ትንሽ ማንገቻ ጫፍ ላይ ተበላብ እዚህ ጋር ትንሽ ነገር አለ እሷ በቃ በራስ መተማመን ደስ በቃ ሙዚቆች ባዶ የሆኑ ሳልታለቀላቸው ነው ቤቴ እንዲታወቅ ወይ ደርፈት ፍሬኑ አይሰራም እጅ ፍሬኑም ስለማይዘዛው ጥያቄን አልመለሽልኝ ረስቸው ፍቅረኛ ነው ምን ሄደሽ እኮ ማንስ አንቺ ሄደሽ የለም ታዩ ወደ ቤት ዮናስ ደውልሻል ምን ሆንሽ ምን ያስገበግብሻል በደንብ እያላመጥሽ አትወጪም ምንድን ነው የምታየው? አይ አንቺ አይቀርም ምንድን ነው የምታየው? አይነህ አይቀላውጥ ያንገት አብራ ነው ልጅ እኮ ጡቷ ላይ ያለው ባይስ ምን ችግር አለው? እኔ እኮ ወንድ ነኝ
አለኝ እኮ ነው ያለች ሴቶች ፍቅረኛ አለኝ የሚሉት የማይፈልጉት ወንድ ሲሆን እኮ ወይኔ ዮናስ አልፈለገችኝም ማለት እኮ ኧረ ወዲያ ምን አለ አንተ ወላድ በድራብ ትሄድ እንዴ እምትፈልገን ፈልገን እናገናኛለን ዋቻውት ስለምትፈልግማ ዮናስ አትጥፋ ደውልሽ አለች እኮ መኪናህም የት ገራዥ ገባ ብላለች አይደል እንደዛ ማለት ፈልጋ ነው እንዴ ወይኔ መኪናዬ መኪናችን ሚኒባስ ይበል እሱ መኪና እንዴት ተጋሽቷል ከዚህ በኋላ አስጨፍልቀ ወይ ባሊ ብረምጣድ ምናምን አሰራብ እንዴት እኔ ሳልፈቅድ እንዲህ አይነት ቆሻሻ ኮተት ይዘት ይላል መልስ አልፈልግም አሁን 3 ወሳኝ የሆኑ መሰረታዊ መመሪያዎችን እነግራለሁ ኖት ዲስከስ ይለኛል ኖት ኦኬ እስኪ ምንም የፍቅር ነገር እንድትጽፍ ስለልቦና አይፈቅድም 3 መሰረታዊ ዓለም የሚገለገልባቸው ነገሮች ነው ነገር ቀሽቱ የሆነ ውድ ስጦታ ሁለተኛው ቀሽቱ የሆነ ውድ ልብስ የሚቀጠቀጥ ቢሆን ደስ ይለኛል የሆነ ማዕበላዊ ነገር የሚፈጥር ሶስተኛው ቀሽቱ የሆነ ውድ መኪና የት ነው ቀሽት በዛሳ ጋቢና ታስገባታለህ ስጦታውን ትሰጣታለህ ትከፍተዋለች እስቲ ናቀርገው እስቲ ስጦታውን ናቀርገው ከፍከፍች ከፍ ድጋሚ ገዛዋለህ አይነት እቺ ከፍከፍ ናቀቅ መሪ እጅል መሪ እንትን ታሸተዋለች ተንደርድራ ልስምት ነው ሮንግ ተርን ፊለፊት የሚሳመው ከለቅሶ መልስ ለቅሶ እግዚአብሔር ያስራችሁ እያልክ ሮማንስ የሴት ልጅ ልቤት ነው ያለው ከፍ ዋናውን ነገር መነጠፍክ ማለት ነው ልቧን ታሳየናል ዶክተር ይሞከር ኖ ይሞከር አይደለም ደረግ do it I know it drink it እኔ ከወንዶች ግርም ብለኝ ተሰራታ ገና በመጀመሪያ ውድድር አለባቸው ይመስል እኛ ለብድ እንኳን ሳለ እነሱ ጨርሰው ለፈን ሴቶች እንዴው ከነሱ ሁሉ የሚነደኝ እንትን አቱማን ለኛ ለወንዶች ወረት አድርገው እንደሚከፍሉን መቁጠራቸው ነው የኛ ደፋ ቀና እኮ ይታያቸው ይቅርታና ዶክተር ዋቻው ጀምየን ነገር እንዴት ነው የጤና ኬላችሁ እንዴት ነው የሚያስ አሁንማ የመጀመሪያው ላንተ ሁለተኛው ለኔ ተባብለን ራኪውስ አለበለዚያ አንዷ እንዳለችው በጠራች መጣች ከሴቶች ባህሪ በጣም ግርም ይለኝ የሆነ ፍቅር እንደያዘ አይን ላይ አይተው የሆነ እንዳላወቀ የሚሆኑት ነገር ብቻ ምንድን ልክ እንደሚለኝ ታውቃላችሁ የሊፕስቲክ የለባቸው የጥፍር ቀለም አያወጡ ኤኒ ታይም ያረጉ በርካታ መዘራራቸው ሴቶች አፍተር ሴክስ ላይ ቴንክ ዩ ማለት ሲገባቸው አንሶላቸውን እዚህ ላይ ያርጉ ለላሰው እንዳትናገርሽ አስተውላችኋል ይሄን ነገር እኔ ለያትና ግንኙነት እንደ ከባድ ኪሳራ ነው የሆነ ማአት እኮ ሊመጣብን የተባለው
አመሰግናለሁ ቤቲ። ለደሬ ምሳር ልሰራለች ቤቱን እያጸዳሁለት ያለ 4 ካርቶን ሙሉ ኮንዶም አላገኘሁም መሰለሽ። ስንት ካርቶን? 4 ካርቶን ሙሉ። ቆይ ኮንዶም ለሌላ ለተለያዩ ጥቅሞች መዋል ጀምሮ እንዴ ነው ወይስ ሰውዬሽ መነገር ጀምሮ ነው? ደግሞ እያሾፍሽ ነው አይደል? ደግሞ እኮ ከኔ ጋር ተጠቅመን አናውቅም። ውይ ወንዶች ስሚ ራኪዬ፣ ቸኩለሽ ውሳኔ ከመወሰንሽ በፊት ግድ የለሽም እንከታተለው። ሲር መጠመጥ እንይዘዋለን። ግድ የለሽም። እሺ መጣው ነው የራኬብ መኪና ነው የኛ ሄዱ የልትሄድ ነው አንተ? ተጠራት ነው እንዴ? የት ገራጅ ነው ያለችው? ና መኪናውን ይወጡ። ክሬም ማሽን ተፈራ ማናቦ ተነስተናል። የግድ ማመስገን አለ። ግድ ነው። አላለቀም እኮ ወሬ ናችሁ። በቃ አሁን እንመለሳለን። ቃለስ እኔ ሽንጣኝ ሰርፕራይዝ ማድረግሽ ነገር አለ። ቤቱን በእግዚአብሔር ነው ዋና እማ ተመልከተው ይታያል። አሁን እኮ ነው ወርደው ሄደችው። ኧረ እባክህ አየህ አለ ሁሉ ስልክ ይቀበል እንዴ አቡር ልኝ እንጫ ነው አቡር ፈጠን ኪሎ እኔ ወደ 4 ኪሎ መስታችሁ አራት ቦታ ይቆራርጠኝ ሹፌር እሺ አስወርደኝ ነው ወሬ ነው አስወርደኝ አንጀቡበት ወሬ አንተ ነው በራከ ብለና ነው ብለሽ ለጎረምሶች ሳስደበደብኝ ዘማ የኔ ታማኝ ከማንም ጋር መተኛትሽ ሳይንስን ታስመጪ ምንም እንደማይተውኛለሽ ስለኔ ነው ጨዋታ አይበቃም
ምን ደረጃ ለምን እንኳን አሰራኝ ሲንገሪኝ እንጂ የላክሻቸውን ጎረምሶች የምታውቂው አንቺ ኮንዶሞችን ማግኘት ናወቅ ስለምን ኮንዶም ነው የምታወሪው? ቤት ውስጥ ስለጠረጠርኩ ነው ከማንም ጋር መተኛት የጀመርኩትና ያስደበደብኩ እያልሽኝ ነው? ምን ልትሆን ነው ልትበላ? ይመስል አስመጥሽ ግን አንተ ምን ሆነሃል? ስለምታወራው ነገር ምንም ማውቀው ነገር የለም። ዮናስ ማለት ነው። ቆይ አንተ ምን አገባ? ሳላስበው ነው። ሳላስበው? ብታስበውስ ባታስበውስ? አንተ ለኔ ምን ነህና ነው? አይደለም በቃ ዝም በል። ሁለተኛ ስለኔ እንዳታስብሽ። ሁለተኛ የኔ ከሰልክሌ የኔ መሐመድ አሊ የኔ ታይሰን የኔ ሆሊፊልድ ጆሮአችሁን መቁረጥ ነበር ግን ኤቲክሱ አይፈቅድም። ሳይኮሎጂው እንዲቀፍሮ ይዞናል። ተባክሳችሁ ትመጣላችሁ፣ ተደባልባችሁ ትመጣላችሁ። ኦራ ሰውታሙ ይፈርቶ አይሞት ዋቻው ምያለሁ ዶክተር ስሆን አንተ እኔ ነህ፣ አንተ እኔ ነህ። እኔ ሆናችሁ እሺ ምን ይሻላል አሁን? መባቀስ ትንሽ ተለማምዶ መባቀስ ነው። ምን ይሻላል? እኔን እንደገና ምን ይሻላል? የሚሻለውን ነግሬ ምን ይሻላል? ምን ይሻላል? ዶክተር ጥቂት እኮ ነው የደቆስ ነው ይሄን ያህል ወንዶቹም እንደ ገለው ጫካ ይዘው ቢል እንደ ብርቅ ነው እንጂ ፕሊዝ try ተው ethics ማነው? ራኬብ ነኝ። ትንሽ ነበር ቀሰቀሽ ያምሻል ብቻ ነው ያምሻል ለማንም የለም የማይታፈሽ የለም ማለት ቆይ አንቺ ምን ልታረጊ መጣሽ ዛሬ? አመጣለኝማ ከዮናስ ጋር ምንም አይነት ግንኙነት እንደሌለ ልነግርህና የደበደቡ በእኔ ላይ ሌሎች ተሽከርካሪዎች ናቸው። አንተ እህቴ ናት አላልክም? ኮራጆ ታውቆ የምሻወር ይመስላል
ከቅምቅማያቴ ጀምሮ እስከ አያቴ ሲልም እስከ እኔ ትውልድ የአራት ወንዶች የባህሪ ርዝራዥ አለ። ደረጀ ሚስተር ቀሚስን በትክክል የሚተካ ነው። የቤዛ ጓደኛ ወንድ አፍራሽ ሚስተር ቅናት፣ ዮናስ በባዶ ሚስተር ጉራ፣ የጓደኛ የምናባል ሚስተር አይናፋርን የሚተኩ ርዝራዦች ናቸው። ሂጂ ለምን አትሄጂ ነው ወይስ ልጥራው? ለምንድን ነው የሚያይሽ? ለምንድን ነው የምታየው? እኔ ለምንድን ነው የሚያይኝ በምን አውቃለሁ? ማን አቀርቀር ያለሽ? ቀና ብለሽ ተቀመጭ። ወደሱ ግን እንዳታይ። ኮ ባንገት ንቅናቄ ስልክ ቁጥር እየሰጠሽው ነው አይደል? አሁን ታረጋ። ተነሽ ቦታ ቀይሪ። ተነሽ ቦታ ቀይሪ ብያለሁ። መቻጣው ተነሽ ቦታ ቀይሪ። ምን ሄጄ ከመፈናከተው ተነስተሽ ቦታ ቀይሪ። የታባሽ ነው የምትሄጂው? አንቺን እኮ ነው። መጀመሪያ የታባሽ ሰደብ እንጂ ቅናት አይደለም። ሁለተኛ ቢል ቀድመ በማንበብና በመከለል ያንበሳነት ድርሻ ታደርገው። ሌላ ጊዜ ቅናት ሲመጣብህ ይሄንን አስብ እሺ? ወዴት ነው? መጣሁ የቤቱ ሲደርስ ስመጣ ይደርሳል። ሽናኤና ወደውና አይነ ሽናኤና ወደውና በጉዴ ወጣለው በሚያወራና በጉዴ እንዳልወጣ በሚያወራና ሽናኤና ወደውና አይነ ሽናኤና ወደውና በጉዴ ወጣለው በሚያወራና በጉዴ እንዳልወጣ በሚያወራና ተፈጥሮ ልካሴን እንደምን ችሎሻል የወርቁን ማዕጠት አርከፍክፎብሻል። ሁለታችንም ከጓደኞቻችን ተለያይተናል። ልዩነቱ የተፈጠረብን ስሜት ነው። ደረጃ አንቺን ጠርጥሮ ከሌላ ሴት ጀመረ። አንቺ ደግሞ እጥፉን እጅ ከፍንጅ ያሽው። ከዚህ በላይ ምን ይሆንልሽ? አያ ምንድነው? ከሰው ስህተት ከብረት ዘገት አይጠፋም እንዴ? ደውልና ይቅርታ በላት። ደውል ይላል። Hello. Rakif.
አቤት። ሰላም ነሽ? ይቅርታ ልጠይቅሽ ነበር የደወልኩት። ይቅርታ አድርገኛል። ጓደኛሽ ታማኝ ሊሆን ይችላል። እኔ ግን እኔ ስለሱ ምንም መስማት አልፈልግም። ደረጀ ስንት ሚሊዮን ጊዜ ሆነ አፈቅርሻለሁ ሲለኝ ነበር። ቃሉ ኪዳኑም ታማኝ አልሆነ። ልክ እንደ ደረጀ አፈቅርሻለሁ የሚለው ቃል ሸቀጥ የሚሆንባቸው ወንዶች ብዙ ናቸው። ቃሉ ዋጋ ከማጣቱ የተነሳ ለጆሮ ኳኳታ ሆኗል። እድሜ ለአንዳንድ ወንዶች። እንዳቆይብኝ እሺ። 7 ተኩል ተዋለሁ። 7 ተኩል በቃ ምሳ በልቶ ደርሶ ይወጣል። በጣም ቆንጆ ምሳ ነበር የጋበዝከኝ። አመሰግናለሁ። ምንም አይደል። እንዴ በሳምንት ውስጥ መኪና ገዛው እንዳትለኝ። መች ይቀራል ብለሽ አሮጊቷንማ እንዳልሽ ሚዜም ከተትኩ። አንተ ቀልድ አታውቅም እንዴ? ምንድን ነው? ዋው አንተ ደስ ይላል። በጣም ነው የማመሰግነው። ያ ዙር በቃ ስቶን ረሳሽ። ይቅርታ። ሁለተኛ እስከ ዘላለም ልሳምሽ አለች። አንተ ሲጠብሳልና አይኔ ጨዋነ ሳባ ያስጨዋል። እዚህ ድረስ ምን ያስመጣል? አጣቁል ማየው ምክር መክራ አጣራራ አይደል? ምን ነው መረጋጋት? ሽቶ ገዝታ መኪና ተከራይተህ ምናምን ሳማስን አዋረድኝ አይደል? ወጪው ደንገጥ ወይ ሽልፍራት ነው። ሰላም አይደለም ይኸውልሽ ያ የቤተሰብ ያልኩሽ ማን ወንድማ ጓደኞቼ ነው ጓደኞቼ ናቸው። አምላክ አንተ ብሎ ዶክተር ደግሞ 500 ብር ከንወንደር ነው። ቆይ ኦኬ ይሆናል። ከትናንት ተረጋጋ ተሰረኝ። ይኸውልሽ ነርስ ኦኬ እኔ ልዋረድ በገዛ ቤስር የለም አይደለም ሀገር ልዘጥልኝ ብራችን ኦኬ። ከዛ በፊት የሆንኮ ማወቅ ፈልጋለሁ። ቢሮ መነጋገር አለብን። ኦኬ ሰው መረበሽ የለብንም ፕሊዝ።
ዶክተር እኔ እኮ እንዴት ብዬ ቀርቤ ማናገር እንዳለብኝ ስላላወቅኩ ልጅቷ ፍቅር የሚገባት አይደለችም ዶክተር። ዝም በል አንተ። እንኳን ስለ ሴት ስለ ራስህ እንኳን አታውቅም። ኦኬ ከዚህ ሰዓት ጀምሮ ስራ አለቀዋል። የምታስረክበኝ ዕቃ አዘጋጅ። ዶክተር መቼም ወንድም ይኖርሽ ወይም ደግሞ ወንድ ልጅ ይኖርሽ ፕሊዝ እባክሽን እርጂኝ በእናትሽ። ሳይካትሪስት ነኝ። ኦኬ ይሄንን በተመለከተ 3 ቁጥሩ ሳይኮሎጂስት አለላችሁ። እሱ ሁሉን ነገር ሊረዳችሁ ይችላል። ምን ለየው ያው ነው። ሁለቱም እኮ ትሪስት ነው እናቴ። ኦኬ ኤኒዌይስ እሺ ተከተለኝ። አንድም አዲስ ነገር አትነግራችሁም። ለምን ይፈቱላችኋል? ተከተለኝ። ያንቺን ቤት ለብቻ መብራት ጠፍቶ መብራት ሲጠፋ የዚህ አይነት ሻማ ነው የሚበራው። ተስፍሽ ግን ከኑሯችን ለውጥ ጋር አብረን መለወጥን አልወደድኩት። ቂም ነሽ ማለት ነው። ዝና ሲመጣ የመጨረሻው ትራክ ዙሩ ካልፈጠነማ ትቀደሚያለሽ። አየሽ መሬት ላይ አጎም እሰን ገብተን ፎቅ ላይ ጀነን በል እንጂ እና በኔ ላይ ነው የምትለወጠው? ዮናስ ሴት ልጅ ለመቅረብ ከሚሄድበት የጉራ መንገድ የብዙ ወንዶች ኮንኮርስ ከሆነችው ውሸትና ፍርሃቱ በስተቀር ቅንነትና ፍቅር ፊቱ ላይ የሚነበብበት ሰው ነው። መብሰሉ ላይ ቀር ማገዱ ይፈጃል የሚባል የዮናስ አይነቱ ነው። ሰሞኑን ግን ጠፍቷል። ምናልባት ጉራና ውሸቱ ጠልፈው ከጣሉበት ቦታ መነሳት አቅቶት ነው። ኦኬ ሰሞኑን ስንማር የነበረውን ነገር እንከልስ። ሴት ልጅ ሰርፕራይዝ የሚያደርጋትን ትፈልጋለች። ኦኬ ምን አይነት ሰርፕራይዝ? ቀለል ያለ ለምሳሌ አበባ መስጠት እንደዚህ የመሳሰሉት። ኦኬ አበባው ለምን ተመረጠ? ውድ ስጦታ በማስጎድጎድና ትልልቅ ሬስቶራንት ወስዶ ሴትን መጋበዝ ሴትን በመጋበዝ መማረክ ስለማይቻል ማለት ነው። ለምንድን ነው ያንን ሳደርግ እያስተላለፍኩ ያለሁት መልእክት ልክ ስላልሆነ አንቺ ስለማትወጂ ነው፣ አንቺ እንድትወጂ ነው ይሄን ነገር የማደርገው ማለት ስለሆነ መሰለኝ። ይሄ እንኳን አይሰራም። አንተ አትጥቀሰኝ እንደው ሻውራ ለዚህ እኮ ነው ዶክተር ይሄ አይ ነው ደስ ነው። ኦኬ ሄይ ካም ኦን እኔ ማለት ራኬብ ነኝ። ኦኬ ሴት ልጅ እንክብካቤ ትፈልጋለች። አንተ ከመቀመጥ በፊት ተነሳና እኔን አስቀምጠኝ።
Rakesh. No, Rakesh. I'm not supposed to know. Rakesh. Rakesh. Wow. Watch out. Watch out. እንዴት ነው ተለወጥኩ ብለህ ድህነት ሚስጥር በቃኝ ትለው የሰማንያ ፊርማ የለኝም። እድገት ሲመጣ ደግሞ ሰው መለወጥ አለበት። በጣም ወድሻለሁ እስከ ዘላለሙ ልለይሽ አልፈልግም ያልከው ታስታውሰዋለህ? አልረሳውም። አልረሳሽም። ይሄው የቤቱን ዕቃ ሁሉ ትችልሻለሁ። ለአንተ አስቀለ ቤት ዕቃ ነበር። እኔ ግን የቤቱ ዕቃ እንደ ፍቅር አይተከልም። በራሴ ማቀው እኔው ራሴው ነኝ ለምን ዘማይንም ሌላው ካላከዘኝ ኑሮዬና እድሜ ብዙ አስተምሮኛል ለእኔ እኔ ያውቃለሁ ተውኝ ይሻለኛል ተውኝ 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 አይ ተውኝ 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 መኪና አላት ብለህ ነበር አይደል? አዎ። ታዲያ አንተ ጉራ መቻቻው ምን ይባላል? ሄውል በኢኮኖሚ ችግር የሌለባቸው ሴቶች ከወንድ ቦርሳ ጀርባ ይመለከታሉ። ኦኬ እውነቱን ንገራት። ምንም ነገር ሳትደብቅ ሁሉንም ንገራት። ዶክተር ተስፋዬ ነኝ። ተስፋዬ ሯጩ። አብ ዶክተር አንዲት ሴት ወልጄ መስሎኝ ባለቤቴን አንተ ያገናኘኸኛችሁ ወፍራሟን እሷን ትቼ ሄጄ ነበር። ዶክተር ያስኮበለለችኝ ቆንጆ ገንዘቤን ይዛ ጠፋ። እንዴት እኔ ሳልፈቅድ ዶክተር እኔ እኮ መልስ አልፈልግም። እሺ ዶክተር አሁን ከባለቤቴ ጋር ለመታረቅ ምን ማድረግ እንዳለብኝ ብቻ ነገር ሶስት መሰረታዊ ዓለም የሚገለገልባቸው ነገሮች ነው። ቀሽት የሆነ ውድ ስጦታ፣ ቀሽት የሆነ ውድ ልብስ፣ የሚቀጠቀጥ ቢሆን ደስ ይለኛል። የሆነ ማዕበላዊ ነገር የሚፈጥር ቀሽት የሆነ ውድ መኪና። እንደምን አመሻችሁ። ዛሬ በመውዳት ጓደኛዬ የተዘጋጀውና ላውንች በሚደረገው ሀበሻ.com ዌብሳይት ላይ ለመመረቅ የተገኛችሁ ከልብ እናመሰግናለን። የሀበሻ.com ዌብሳይት መስራችና የዌብሳይቱን ጸሐፊ ውድ ጓደኛዬ እንኳን ደስ አለሽ እያልኩኝ ወደዚህ መድረክ ጋብዛለሁ። በነገራችን ላይ የዌብሳይቱ ምረቃ ብቻም ሳይሆን ዛሬ ልደት ቀኗ ስለሆነ እባካችሁ ሃፒ በርዝዴይ በሉልኝ።
እኔ እንኳን ብዙ ምለው ነገር አይኖረኝም። ዌብሳይቱ ስለ ሀበሻ ወንዶች የፍቅር ግንኙነትና ስለ ችግሮቹ ያወራል። የመጀመሪያው ልትም በእኔና በጓደኞቼ የገጠመኞችና በርካታ ሪሰርቾችን የያዘ ነው። እንደምትወዱት ተስፋ አድርጋለሁ። በየቴሎቻችሁ ላይ ባሉት ላፕቶፕ ዌብሳይቱን እየተመለከታችሁ ኢንጆይ እንድታደርጉ እጋብዛለሁ። አመሰግናለሁ። አንድ ጊዜ ይቅርታ፣ አንድ ጊዜ ዋቸው ራኬብ፣ በዚህ አጋጣሚ እንኳን ደስ ያለሽ ልልሽ ነበር የመጣው። ግን በቃ ድንገት ስመጣ በኮምፒውተሮች ላይ ጻፉትን ስለኔና እኔን ስለሚመስሉ ወንዶች የጻፍሻቸውን ጽሁፎች አየሁኝና ድንገት ተገፋፍቼ ወደ መድረክ ወጣሁ። እናም እውነቱን ልነግርሽ ወሰንኩ። በህልሜ አንድ የሚያምር መቀመጫ አየሁ። እናም በማግስቱ መንገድ ላይ እየሄድኩኝ የተሳሳተ ምክር ሰማሁኝና ጎማሽን አትነው። ያ ሁሉ ነገር ሐሰት ነበር። ራኬብ፣ እኔ ጸዳ ያልኩኝ የታክሲ ሹፌር አካልሽ ማርኮኝ ድንገት በቀርብሽ ውስጣዊ ማንነት ሻሽል። ራኬብ፣ ዛሬ በሚያከብሩሽ እና በጓደኞች ፊት አንድ ነገር በድፍረት መናገር ፈልጋለሁ። በአጉል ጉራና ውሸት ቀርቤ ላገኝሽ ባልችልም በፍጹም ልቤ በፍጹም ስሜቴ በፍጹም ኃይል ይወድሻል። ዋናው ስጦታ ረስቼ ዋቸው አዋኪደ ወልየት ወርደናል። ታዲያ ዶክተር አሁን ለዚህ ልፋት ስትነው እንደው ዝም ብለን ለማውጣት ያክል ግዝፈቷን አይተቀዋል። እሱ ስንት አንተ እንደው በግል እሷ ስንት አንተ እንደው ብናወጣው ብዙ ነው። አቶ
መሆን አትጨቃጭቅ። አሁን ላንተ እርድና ምናምን ሊሆን ይችላል እንዴ? አፍህን ዝጋ መሆን አለ እንዴ? በእናትህ አሩ በእናትህ ውሃ ሞተር ውስጥ ይገባል። እንጭቅ አርዲ